ወራህመቱላሂ ወበረካቱሁ። የባለፈውን ሃይላይት ለማየት እንሞክራለን ኢንሻአላህ። ኤችቲኤምኤልን ጀምረን ነበር። አሁንም ትንሽ ሃይላይት እናያለን። በጊዜው አልተሰማችሁ ልጆች ኤችቲኤምኤል ማለት ነው ብለን ስንነሳ ቃሉ ሃይፐር ቴክስት ማርክአፕ ላንጉዌጅ ይባላል። ይህም ማለት እያንዳንዱን በዝርዝር ወደ ውስጥ ገብተን እናያለን። ኤችቲኤምኤል አሁን እንዳልኩት ሃይፐር ቴክስት ማርክአፕ ላንጉዌጅ ሲሆን ስታንዳርድ ላንጉዌጅ ውስጥ ክሬት ኤንድ ዲዛይን ዌብ ፔጅን ለመፍጠርና ዲዛይን ለማድረግ የሚጠቅመን የዌብሳይት ላንጉዌጅ ውስጥ አንዱ ነው ማለት ነው። ኢት ፕሮቫይድስ ዘ ቤዚክ ስትራክቸር ኦፍ ዌብ ፔጅ። ይሄ ደግሞ ቤዚክ ስትራክቸሩን ለመስራት ይጠቅመናል። which is enhanced with ይሄን በዚህ ከሰራን በኋላ በሲኤስኤስ ኢንሃንስ እናደርገዋለን። በጃቫስክሪፕት ደግሞ ኢንተራክቲቪቲውን እንጨምራለን ማለት ነው። ሃይፐር ቴክስት ማለት ነው ኤች የምትለዋ ሃይፐር ቴክስት ነቻ ከላይ ቀደም እንዳየናት እዚህ ጋር ማለት ነው። እዚህ ጋር ሃይፐር ቴክስት የሚለው እናያለን። ሪፈረንስ ቱ ዘ ዌይ ቱ ዌብ ፔጅ አር ሊንክ ቱጌዘር። ዌብ ፔጆች እርስ በርስ ሊንክ ቱጌዘር የሚለውን ያመለክትልናል። ምን የሚለው ሃይፐር ቴክስት የሚለው ማለት ነው። ሊንክ አቬለብል ኦን ዌብ ፔጅ ኢዝ ኮልድ ሃይፐር ቴክስት ይባላል ማለት ነው። ዲፈረንት ታግስ አቬለብል ኢን ኤችቲኤምኤል ላንጉዌጅ። የተለያዩ ታጎች በኤችቲኤምኤል ላንጉዌጅ ላይ መጠቀም አቬሌብል ናቸው፣ መጠቀም እንችላለን። ለምን? የተለያዩ ፎርማቶችን ዲዛይን ለማድረግ ቴላስ ለዌብ ብራውዘሩ ይነግሩታል። ምን ብለው ነው የሚነግሩት? ይሄ ዶክመንት ዲስፕሌይ በዚህ መንገድ ይሁን ብለው ይነግሩታል። ምኖቹ? እነዚህ ታጎቹ ማለት ነው። ቤዚክ ስትራክቸር ኦፍ አን ኤችቲኤምኤል ዶክመንት። የአንድ ኤችቲኤምኤል ዶክመንት ቤዚክ ስትራክቸሮቹ ምንድን ናቸው ሲባል አን ኤችቲኤምኤል ዶክመንት ኮንሲስት ኦፍ ኤለመንት ኢንክሎዝድ ኢን ታግ። በአንድ ታግ ይጀምራል፣ በስታርቲንግ ታግ፣ ከዛም በኋላ በኢንዲንግ ታግ የሚጨርስ ከሆነ ያ ነገር ኤለመንት ይባላል። ዶክመንት ኤለመንት ይባላል። ከዚህ በኋላ የምናያቸው ነገሮች የኤችቲኤምኤል ዋና ዋና የሆኑ መሰረታዊ ጉዳዮች ናቸው። ከመጀመሪያ ላይ ስንጀምር ሌዛን ምልክት አድርገን ከዛ ኤክስክላሜሽን ማርክ ዶክ ታይፕ ኤችቲኤምኤል ብለን እንጽፋለን። ይሄ ነገር ለምንድነው የምንጽፈው ብትሉ ይሄን ማለት ነው። ይሄንን ምንጽፈው ለእንትኑ ነው፣ ለብሮዘሩ ይሄ ነገር ኤችቲኤምኤል ዶክመንት ነው ብሎ እንዲነግረው ብቻ ነው። ፐርፐዙ ይሄ ነው። ብሮዘር ክሮም ይሁን የተለያዩ ያን ነገር አክሰስ የምናደርግባቸው እንትኖች ምን ይባላሉ? ብሮዘር ይባላሉ። ብሮዘሮችን አክሰስ ለማድረግ የምንጠቀምበት ነገር ይነግረዋል ማለት ነው ለብሮዘሩ። ይሄን ካል ከዚህ በኋላ ደግሞ ወደ ኤችቲኤምኤል ኮንተንት እንገባለን። ኤችቲኤምኤል ብለን እንጀምራለን። ከዛ ምንም ነው ያንዳንዱ ታግ የሚባለው ነገር በእንትን ይጀምራል፣ በሌዛ ምልክት። ከዛ በኋላ ከውስጥ የፈለግነውን ታግ እኛ የመረጥነውን ታግ እናስገባለን። ከዛም በኋላ እንዘጋዋለን። ያንን ብራኬቱ ብራኬት አልኩኝ፣ ግሬት ሪዛን ምልክት አድርገን እንዘጋዋለን። ከዛ በኋላ ደግሞ የፈለግነውን ነገር ማካተት እንችላለን። አሁን እዚህ ጋር ኤችቲኤምኤል የሚለው ነገር ለኤችቲኤምኤል ይሄን ነገር ኤችቲኤምኤል እንደጀመረ ከዚህ በኋላ ያለው ነገር እንደ ኤችቲኤምኤል በብሮዘሩ አክሰስ ማድረግ የምንችለው ነገር እዚህ ጋር ውስጥ ያለውን ነው ማለት ነው። እሺ ከዛ ኤችቲኤምኤል ከዛ በኋላ በኤችቲኤምኤል ውስጥ ደግሞ የተለያዩ እንትኖች አሉ አይደል? የተለያዩ ምንድነው ማርክአፕ የሆኑ ነገሮች አሉ። እነዚያ ደግሞ ከነዚያ ውስጥ ደግሞ አንዱ ሄድ ነው። ሄዲንግ ከላይ ሄዲንግ የሚባለው ነገር ማለት ነው። በሄዲንግ ውስጥ ደግሞ ታይትል አለ። ታይትል ማለት ለብሮዘሩ ለምሳሌ ስሙ ማለት ነው። ስሙ ለምሳሌ የአንድ ዌብሳይት አፕል ዌብሳይት ቢባል ይሄ ነገር ለዚህ አፕል ዌብሳይት ምንድነው? አፕል ዌብሳይት የሚለው ነገር ለድርጅቱ የራሱ ስም ነው፣ የዌብሳይቱ ስም ነው ማለት ነው። ታይትል የሚባለው ቦታ ላይ እሱን እንጠቀማለን። ታይትልም የምንለው ታግ ነው፣ አንድ ታግ ነው። ምንን የሚገልጽ አንድ ስፔሲፊክ ስራው ምንድነው? ታይትል ርዕሱን የምንጽፍበት ቦታ ነው ማለት ነው። ይሄም ነገር ሰርች ስናደርግ የምንጽፈው ነገር ለምሳሌ ይሄ እንደ ኤግዛምፕል ብናይ እዚህ ጋር ታይትል ብለን ማይ ፈረስት ዌብ ፔጅ አለ አይደል? ሰርች ስናደርግ ደግሞ ማይ ፈረስት ዌብ ፔጅ ብለን ሰርች ስናደርግ የሚመጣልን ነገር በታይትል ይቀመጣል ማለት ነው። እዚህ ጋር አጠቃላይ ሀሳቦቹ እዚህ ጋር ስላሉ ነው እዚህ ጋር ትንሽ ለመቆየት ያሰብኩት። ከዛ በኋላ ከሄዲንግ ቀጥሎ ቦዲ አለ። ቦዲ ማለት ደግሞ እዛ ጋር በስክሪናችን ላይ ዲስፕሌይ የሚሆንልን ማለት ነው። ከላይ ያለ ነው እንትኑ ይሄ ብራውዘሩ ላይ የሚጻፈው ነው እንጂ ዲስፕሌይ አይሆንልንም፣ እኛ ሰርች ስናደርግ የሚመጣልን እንጂ። ስክሪን ላይ የሚመጣልን ነገር ደግሞ ቦዲ ውስጥ ያለው እንደ አጠቃላይ ነገር እንትን ይባላል። ዲስፕሌይ የሚሆን ነገር እዚህ ጋር ይጻፋል። ቦዲ ማለት ያ ነገር
ወደ እንትኑ የሚወጣው ወደ ስልካችንም ላይ ይሁን ታብሌታችንም ላይ ይሁን ዴስክቶፕም ላይ ይሁን የሚወጣው ነገር እኛ የምናየው ዩዘሩ የሚያየው ነገር በቦዲ ውስጥ ይቀመጣል ማለት ነው። በዛ ውስጥ ደግሞ የተለያዩ ታጎች አሉ። ለምሳሌ አንድ ርዕስ ነገር ምናምን ለመጻፍ ብንፈልግ ኤችን እንጠቀማለን። ኤች ደግሞ 6 አይነት ኤቾች አሉ እንደ የሁኔታው የምንጠቀመው ማለት ነው። ለምሳሌ ትልቅ የሆነ ርዕስ ብንፈልግ ኤች ዋን እንጠቀማለን። ኤች ቱ፣ ኤች ስሪ፣ ኤች ፎር፣ ኤች ሲክስ እያለ እስከ ኤች ሲክስ ድረስ ይቀጥላል ማለት ነው። ፒ ደግሞ የምንጠቀመው ይሄ ነገር ዝም ብሎ ፓራግራፍ ሲሆን ማለት ነው። አንድ ጽሁፍ እንዲሆን ከፈለግን ደግሞ በፒ ታግ እንጠቀማለን ማለት ነው። ለምሳሌ እዚህ ጋር ቦዲ ብሎ ኤች ዋን እያንዳንዱ ነገር ታግ የሚባለው ነገር መርሳት የለባቸው ነገር በእንትን ነው፣ በቅንፍ ነው። ይሄ ማን ነው ቅንፍ አልኩኝ። በሌዛን ሳይን እና በግሬተር ዛን ሳይን ነው የሚጀምረው። መዝጊያው ደግሞ እንደዛው ሆኖ ስላሽ አለበት ከፊት ለፊቱ ማለት ነው። ያው እዚህ ጋር አንዴ እዚህ ጋር ለምሳሌ ኤች ዋን እቺ አለች። እቺ የምትጀምረው በኤች ዋን ብላ ነው። ከዛ መጀመሪያ ነች እቺ ግን መጨረሻዋ በምን እናውቃለን? በዚች በስላሽዋ ማወቅ እንችላለን ማለት ነው። በስላሽዋ ማወቅ እንችላለን። እያንዳንዱ ታግ ሲባል ይሄን ነገር መርሳት የለባችሁም። እሺ ፒም ለምሳሌ እዚህ ጋር ደግሞ ዲስፕሌይ ላይ የሚሆን ነገር በዌብሳይታችን ላይ ምንድነው ማለት ነው? ዌልካም ቱ ማይ ዌብሳይት እና ዚስ ኢዝ ኤ ሲምፕል ዌብ ፔጅ ክሬትድ ባይ ኤችቲኤምኤል ክሬትድ ዩዚንግ ኤችቲኤምኤል የሚል እንትን ብቻ ነው የሚወጣል። ሌላው እዚህ ጋር ተጻፈው ነገር ሌላ ነገር አይወጣም። እነዚህ ብቻ ናቸው። ኤችዋንም የሚለው አይወጣም። በቃ ያንዱ ነገር አይወጣም ማለት ነው። ምክንያቱም ይሄን ለእንትኑ ስታይሉን መንገሪያ እንጂ ለዩዘሩ የሚያየው ነገር አይደለም ማለት ነው። እሺ ከዛ ኬ ኤችቲኤምኤል ኤሌመንት የሚባሉትን ዶክ ታይፕ ኤችቲኤምኤል ሄድ ታይትል ቦዲ እና ኤች ዋን ቱ ኤች ሲክስ የሚባሉ ኤሌመንቶች አሉ። ኬ ኤሌመንቶች ማለት ነው። በዌብሳይት ዲዛይን በኤችቲኤምኤል ውስጥ እነዚህ ኬ ኮንሰፕቶች ናቸው ማለት ነው። ይሄ ከለያየ ነው ቅድም እንዳልኩት የእንትኑ ምን አይነት ታይፕ ዶክመንት ታይፑን ምን እንደሆነና ቨርዥኑ የትኛው ቨርዥን እንደሆነ ነው የሚነግረው። ለማን? ለብሮዘሩ። ኤችቲኤምኤል የሚለው ደግሞ ሩት ኤሌመንት ኦፍ ኤችቲኤምኤል ዶክመንት። በቃ ጀመረ፣ ዋናው ኤሌመንቱ ያለው በዚህ ውስጥ ነው ብሎ ይነግረዋል። ሄድ ላይ ኮንቴንስ ሜን ታይትል ላይክ ዘ ታይትል ሊንክ ቱ ስታይል ሺት ከሲኤስኤስ ጋር ሪሌት የምናደርጋቸው እንትኖችን እናም ርዕሱን ምናምን የሚነግረን ነገር በሄድ ላይ ይቀመጣል። ታይትል ላይ ደግሞ ሴትስ ዘ ዌብ ፔጅ ሾው ኢን ዘ ብሮዘር። ቅድም እንዳልኩት እንትኑን ርዕሱን ምንጽፍበት ቦታ ነው። ቦዲ ደግሞ ኮንቴንስ ኮንተንት ቪዚብል ኦን ዘ ዌብ ፔጅ ለክላይንቱ የሚታየው ፓርት ነው። ኤች ዋን ቱ ኤች ሲክስ ማለት ደግሞ ሄዲንግ ይባላል እንዳጠቃላይ። ከዛ ኤች ዋን ኢዝ ላርጀስት፣ ኤች ሲክስ ኢዝ ስሞለስት። ትልቅ ሳይዝ ያለው ኤች ዋን ነው፣ ትንሽ ሳይዝ ያለው ደግሞ ኤች ሲክስ ነው እያለ ወደታች እንትና መጨረሻው ኤች ሲክስ ሲሆን ኤች ፎር ምናምን እየቀነሱ ወደታች ስንወርድ እነሱ እየቀነሱ ይሄዳሉ ማለት ነው። ክሊር ነው ይመስለኛል። እሺ ፒ ማለት ደግሞ ዲፋይንስ ፓራግራፍ ለመጻፍ ስንፈልግ ደግሞ ፒን ታግ እንጠቀማለን። ኤን የምንጠቀመው ደግሞ ክሬትስ ሃይፐር ሊንክ ሊንኮችን ከአንዱ ፔጅ ወደ አንዱ ፔጅ ሊንክ ለማድረግ ስንፈልግ ከአንዱ ለምሳሌ ከሲኤስኤስ እና ኤችቲኤምኤልን ሊንክ ለማድረግ ስንፈልግ እቺን ታግ ኤን ታግ እንጠቀማለን። ኢሜጅ ለማስገባት ስንፈልግ ደግሞ እንደዚሁ አይኤምጂ ብለን እናስገባለን። እነዚህ ደግሞ ሊስቶችን ኦርደርድ ሊስቶችን የተለያዩ ሊስቶችን ማስቀመጥ ለምሳሌ ፍሩትስ ብለን አፕል፣ ባናና፣ ኦሬንጅ ብለን እናስቀምጣልና ያን ነገር ሊስት ለማስቀመጥ ይጠቅመናል። ወደፊት እናየዋለን። ቴብል አለ፣ ክሬት ቴብል፣ ቲአር፣ ቲዲ በቃ እነዚያ እንትን ሮ እና ምናምን ናቸው። እነዚህ ቲዲ ቲአር የሚለው ማለት ፎርም ደግሞ እነዚህ ፎርም ኢንፑት በተን ዩዝ ቱ ክሬት ፎርም ፎር ዘ ዩዘር ኢንፑት። እነዚህ ያው ወደፊት እንጣበቻ ነው ብቻ እንትና ዩዘራቸውን ያዙት፣ ለምን እንደሚጠቅሙ ያዙት። ይሄን አንብቡት። ቱ ለርን ኤችቲኤምኤል ስተዲ ቫሪየስ ታግ ይላል። አንደርስታንድ ሃው ታግስ ቢሄቭ ዌል ፎርማቲንግ ኢዝ ያው ዋናው ነገር ቀድም ያልኩት ነው። አሁን ደግሞ በዲቴል እየገባበት ስለሆነ ሃይላይት ባለፈው ስላየ ነው ትንሽ እዚህ ጋር ምንም እሺ፣ ያው እዚህ ጋር ነው በቃ እዚህ ጋር ታግ ታይፕ አለ፣ ዲስክሪፕሽን እና ክሎዚንግ ታግ አለ። ለምሳሌ ቅድም እንዳልኩት ዶክ ታይፕ ኤችቲኤምኤል ብለን ይሄ ለምን ይጠቅማል?
ዲክላሬሽን ታግ ዩዝድ ቱ ዘ ብራውዘር ቱ አንደርስታንድ ዘ ቨርዥን ኦፍ ዘ ኤችቲኤምኤል ዩዝድ ኢን ዶክመንት። የኤችቲኤምኤሉን ቨርዥን እና ምን አይነት ዶክመንት እንደሆነ ለመረዳት ይጠቅመዋል። ብራውዘሩ ክሎዚንግ ታግ የለውም። ኤችቲኤምኤል ደግሞ ኢንክሉዝ ዘ ኮምፕሌት ኤችቲኤምኤል ዶክመንት። እንደ አጠቃላይ የኤችቲኤምኤል ኮምፖነንቶችን እዚህ ውስጥ ይጠቃልላሉ። ሜንሊ ኮምፕራይዝ ዶክመንት ሄደር ኤንድ ዶክመንት ቦዲ። ሄደር እና ዶክመንት ቦዲን ይይዛል በዋናኝነት ማለት ነው። ይሄ ደግሞ ክሎዚንግ ታግ አለው። ምን ተብሎ ይዘጋል? እንደ ቅድሙ እንደዚህኛው ሆኖ በምን ይለያል? እንደዚህም ሆኖ እዚህ ጋር ደግሞ ምናለች እንትን አለች ማለት ነው። ይሄ ስላሽ አለች፣ ፎርዋርድ ስላሽ አለች። ሄድ ደግሞ ሪፕሬዘንትስ ዘ ዶክመንት ሄደር፣ ሄደሩን ሪፕሬዘንት ያደርግልናል እና ክሎዚንግ ታጉ ይሄ ነው። ታይትል ደግሞ ዩዝ ቱ ሜንሽን ዶክመንት ታይትል፣ ታይትሉን ለመጻፍ ያገለግለናል። ክሎዚንግ ታጉ አለው። ቦዲ ታግ ሪፕሬዘንትስ ዘ ዶክመንት ቦዲ ዊች ኪፕስ አዘር ኤችቲኤምኤል ታግ። በተለያዩ ኤችቲኤምኤል ታጎችን አማካኝነት ሪፕሬዘንት የምናደርገውን ነገር ሪፕሬዘንት ለማድረግ ይጠቅመናል። ማን ቦዲ የሚባለው ታግ። ኤች1 ታግ ሪፕሬዘንት ዘ ሄዲንግ። ኤችቲኤምኤል ሃቭ 6 ሌቭል ኦፍ ዘ ሄዲንግ። ቅድም እንዳልነው 3 አይነት እንትኖች አሉ። ኤች1 ኤች2 ኤች6 እያለ እስከ ኤች6 የሚሄድ ክሎዚንግ ታጉ ይሄ ነው። ይሄ ደስ ኖርማሊ ሽምድዳ ነው። ፒ ደግሞ ሪፕሬዘንት ፓራግራፍ፣ ፓራግራፍ ብዙ የሆኑ ጽሁፎችን ለመጻፍ ይጠቅመናል። ማሳረጊያውም ደግሞ ስላሽ እንደ ቅድሞ እንደ መክፈቻውም ሆኖ በስላሽ ይዘጋል። እሺ ቢር ደግሞ ላይን ብሬክ ታግ፣ አንድ ላይን ወደ ቀጣዩ ላይን እንዴት ከፈለግን ደግሞ ይቺን እንጠቀማለን። ግን ለዚች እንትን የላትም፣ ይሄ ክሎዚንግ ታግ የላትም። ኤኒቲንግ ፎሎ ዘ ስታርት ፍሮም ዘ ኔክስት ላይን፣ ቀጣዩ እንትን እንዲሆን ለዚህ ይጠቅመናል። ሴንተር ደግሞ ፑትስ አንድ ነገር ወደ መሀል እንዲሆንልን በቴብል መሆን በተለያዩ ነገሮች መሀል ላይ እንዲሆን ሴንተር የሚለውን ታግ እንጠቀማለን። ክሎዚንግ ታጉ ይሆን እንደዚህ አይነት ነው። እሺ ሴንተር አሁን ያልኩት ነው። እሺ ኤችአር ኢትስ ዩዝድ ቱ ቪዥዋሊ ብሬክ አፕ ሴክሽን ኦፍ ዘ ዶክመንት ክሬትስ ላይን ፍሮም ዘ ከረንት ፖዚሽን ኢን ዘ ዶክመንት ቱ ራይት። በቃ ይሄ ደግሞ ወደ እንትኑ ብሬክ አፕ እንዲያደርግ ሴክሽናችን ይጠቅመናል። እንትኑ ደግሞ የለውም። ያ በቃ እነዚህ በጣም እንትን ናቸው። እነዚህ ብቻ አይደሉም፣ በጣም ብዙ ናቸው። ወደፊት እናየዋለን፣ ግን ዋና ዋናዎቹ የአሁኖቹ ናቸው ማለት ነው። ኤችቲኤምኤል ኤሌመንትስ ኤችቲኤምኤል ኤሌመንት ማለት ነው። ኤችቲኤምኤል ኤሌመንት ዲፋይንስ ስታርቲንግ ታግ ኤንድ ኢትስ ኢንድ ዊዝ ዘ ክሎዚንግ ታግ የሚባለው ነገር ምን ይባላል? ኤችቲኤምኤል ኤሌመንት ይባላል። በስታርት ታግ እና በክሎዚንግ ታግ መሀል ላይ ያለው ነገር ኤሌመንት ይባላል። ኤችቲኤምኤል ኤሌመንት ይባላል። ኤችቲኤምኤል ዶክመንት ኮንሲስት ኦፍ ዘ ትሪ ኦፍ ዘ ኤሌመንት ስፔሲፋይ ሃው ኤችቲኤምኤል ዶክመንት ሹድ ቢ ቢውልት የሚለውን ዋት ካይንድ ኦፍ ኮንተንት ሹድ ቢ ፕሌስድ ኢን ዋት ፓርት ኦፍ ኤችቲኤምኤል እንደዚህ የሚሉትን ነገሮችን ለመግለጽ ይጠቅማል። ማን ኤችቲኤምኤል ኤሌመንት። ፒ ደግሞ ፓራግራፍ ኮንተንት ኢስ ፓራግራፍ። ፒ ማለት ፓራግራፍ ኮንተንት ነው። ለምሳሌ በፒ ብሎ ጀምሮ ከዛ ፓራግራፍ ኮንተንትን እዚህ ጋር እንጽፋለን። ከዛ በእንትን ደግሞ እንዘጋዋለን ማለት ነው። በክሎዚንግ ታግ ፓራግራፍ ማለት ነው። ክሬቲንግ ኤችቲኤምኤል ዶክመንት ከላይ ኤችቲኤምኤል እናለን። ከዛ ዶክመንት ክሬት እያደረግን ነው በአሁኑ ሰዓት ማለት ነው። ከዛ ዶክመንት ሄደር ሪሌትድ ታግ እዚህ ጋር ደግሞ በሄድ ኢንጉ ላይ ምን እንጽፋለን? በሄዱ ላይ ምን እንጽፋለን? ከእንትኑ ሪሌት ያላቸውን ለምሳሌ ከሲኤስኤስ ጋር ሪሌት ለማድረግ ከአንዱ ፔጅ ወደ አንዱ ፔጅ እንትን ለማድረግ የተለያዩ ሊንኮችን ስታይሎች ምናምን እዚህ ጋር ሊንክ ማድረግ እንችላለን። ከዛ ታይትል መጻፍ እንችላለን። በማን እና በማን መካከል አንዴ እዚህ ጋር ያው ከዚች እስከዚህ ባለው በዚህ መካከል እዚህ ጋር ማለት ነው። እዚህ ጋር በዚህ መሃል ይሄንን መስራት እንችላለን። ሲቀጥል ደግሞ ቦዲ ውስጥ ደግሞ ዶክመንት ቦዲ ሪሌትድ ታግ ቅርጹ ምናምን የተለያዩ ነገር እዚህ ጋር እንጽፋለን። ከዛ ኤችቲኤምኤል ብለን እንዘጋለን። አጠቃላይ ይሄው የዌብሳይት ኮንተንቱ እቺ ነች ማለት ነው። አሉ ብዙ ነገሮች ተጨማሪ ነገሮች፣ ግን ዋናዎቹ እነዚህ ናቸው። እነዚህ መስት መከተት ያለባቸው ነገሮች ናቸው። እነዚህ ከሌሉ ዌብሳይት አይሰራም ማለት ነው። ግን ይሄ እቺ ነች ማለት አይደለም፣ ግን ወሳኙ መሰረቱ ይሄ ነው ማለት ነው።
ኸይር። እሺ ኤችቲኤምኤል አትሪቢዩት ማለት ነው። ካን ሀብ አትሪቢዩት እያንዳንዱ ታግ የራሱ የሆነ አትሪቢዩት እንትን አለው አትሪቢዩት አለው which extra bit of the information ለዛ ነገር ተጨማሪ ኢንፎርሜሽንን የሚያደርግለት ነገር እንትን አለው ታግ ማለት አትሪቢዩት አለው ማለት ነው። it is used to HTML attributes ለምን ይጠቅማል? define the characteristics formatting content of the HTML element ዲፋይን ካራክተሪስቲኩን ለማብራራት እንደዚህ አይነት ነገር ይጠቅመናል። ማን አትሪቢዩት ማለት ነው። ፕሌስ ኢንሳይድ ዘ ኤለመንት ኦፕኒንግ ታግ ለምሳሌ ቅድም እንዳልኩት ሌዛን ሳይን ፒ ብለን ከዛ በኋላ አትሪቢዩቱን እንጽፍና ከዛ እንዘጋዋለን ማለት ነው። በማን በታግ ውስጥ ነው የሚቀመጠው። እንደ ቅድሙ በሁለት ታጎች መካከል ሳይሆን ታግ ውስጥ ሆኖ እናየዋለን። ያው እዚህ ከታች ኤግዛምፕል ላይ አለ እናየዋለን። ኦል አትሪቢዩትስ ሃቭ ሜድ አፕ ኦፍ ቱ ፓርት ኔም እና ቫልዩ። ለእያንዳንዱ አትሪቢዩት ሁለት ፓርት አለው። ኔም ስምና ቫልዩ አለው ማለት ነው። ኔም የሚባለው ፕሮፐርቲ ዩዌንት ቱ ሴት ፕሮፐርቲ ምን አይነት ፕሮፐርቲ ነው እኛ የፈለግነው እኛ እዚህ ጋር ለማስገባት የፈለግነው ምን አይነት ፕሮፐርቲ ነው። ሁለተኛው ደግሞ ቫልዩ ኦፍ ዘ ፕሮፐርቲ ቱ ቢ ሴት ኤንድ ኦልዌይስ ፑት ዊዝን ኮቴሽን በኮቴሽን ላይ የሚቀመጠው ነገር ምን ይባላል? ቫልዩ የፈለግንበት ነገር እናስገባል። ለምሳሌ ዝም ብለን በወሬ ሳይሆን ለምሳሌ ኤግዛምፕል በፓራግራፍ ላይ የሆነ ነገር አድ ለማድረግ አንድ አትሪቢዩት አድ ለማድረግ ብንፈልግ ሌዛን ፒ አለ። ይሄ የእንትናችን የታጋችን እንትን ነው ፓርት ነው። ከዛ በኋላ አላይን ይላል። አላይን የሚለው ኔሙ ነው። የማን ኔም? የአትሪቢዩታችን ማለት ነው። ለምሳሌ አንድ ፓራግራፍ የጻፍን ነው፣ ግን ስንጽፍ ሁሌም ከግራ በኩል የሚጀምረው። እኛ ደግሞ የፈለግነው ወደ መሀል ሆኖ እንዲሆንልን ከፈለግን ሴንተር ብለን እንጽፋለን። ሴንተር ብለን ስንጽፍ ደግሞ እዚህ ጋር ምን ያደርግልናል? ወደ መሀል ያስገባልናል ማለት ነው። ኢንተርኔት ፕሮግራሚንግ ኢዝ ኢንተረስት ኮርስ ብለን የጻፍነው ይሄ ጽሁፍ ወደ መሀል ሆኖ ይቀመጥልናል ማለት ነው። ግልጽ ነው። ከዛ ሂር አር ዘ ኮመን አትሪቢዩት ፎር ኢች ኤችቲኤምኤል ኤሌመንት። እነዚህ ብዙ ጊዜ የምንጠቀማቸው እንትኖች ናቸው። እሺ ዶክ ታይፕ ላይ ደግሞ ዚስ ኖት ኤሌመንት ይሄ እዚህ ጋር ኤሌመንት የለም በት ዲክላሬሽን ቱ ዲፋይን ዶክመንት ታይፕ ኤንድ ኤችቲኤምኤል ቨርዥን ሃት ኖ አትሪቢዩት እዚህ ጋር የለም፣ አያስፈልግም። አትሪቢዩት ነው ምናምን እዚህ ጋር ማካት አንችልም። ምክንያቱም እዚህ ጋር አንድ ስፔሲፊክ ስራ ብቻ ነው ያለው። ይሄ ዶክመንት ቨርዥኑን እና ምን አይነት እንትን ዶክመንት እንደሆነ ለዌብ ብሮዘሩ መንገር ብቻ ነው የዚች ኮድ አላማዋ ማለት ነው። በኤችቲኤምኤል ላይ መጀመሪያ ላይ ያለችው እቺ ነች። ሲቀጥል ደግሞ ኤችቲኤምኤል ሩት ኤሌመንት ኦፍ ዘ እዚህ ጋር ደግሞ እነዚህ መጠቀም እንችላለን። ላንግ ስፔሲፋይ ዘ ላንጉዌጅ ኦፍ ዘ ዶሜን የስፔሲፋይ እናደርግለታለን የላንጉዌጁን ታይፕ ማለት ነው። ኤግዛምፕል ላንጉዌጅ ብለን ወይም ባጭሩ ኤልኤንጂ ብለን ኢን ካል ይሄ ቋንቋ የሚጠቀመው የላንጉዌጅ አይነት እንግሊዝኛ ነው ብለን እየነገርነው ነው ማለት ነው። እናም ደግሞ ዲአር ወይም ዳይሬክሽን ማለት ነው። ዲአር ባጭሩ ብለን ዲፋይን ዘ ቴክስት ዳይሬክሽን የቴክስት ዳይሬክሽን ወዴት ይሁን፣ ሌፍት ይሁን ራይት ይሁን የሚለውን ነገር ሌፍት ቱ ራይት ራይት ቱ ራይት ይህን ነገር እንትን የሚያደርግልን ነገር ዲአር የሚባል አትሪቢዩት ነው ማለት ነው። ሶስተኛ ደግሞ ኤክስኤምኤልኤስ ኤንኤስ ስፔሲፋይ ዘ ኤክስኤምኤል ኔምስ ዩዥዋሊ ውስጡ ይሄ ነገር ብዙ ጊዜ አንጠቀመው እኛ ብሎ ለጠቅላላ እውቀት ሸምዳቸው ያዙት እንጂ እስካሁን ድረስ እየተጠቀሙ አላውቅም። ይሄ ሞር ለእንትኑ ነው። ይሄ አፕሊኬሽን ዌብ ቤዝድ የሆነ አፕሊኬሽን ስንሰራ ነው ይሄን ነገር የምንጠቀመው። እና ሄድ ኮንቴንስ ሜታዴታ አባውት ዘ ዶክመንት ቅድም እንዳልኩት የዶክመንታችንን የማረጃ የሚይዝልን ፓርት ነው። ባጭሩ ሄድ የሚባለው ታይፒካሊ ዳዝ ኖት ሃቭ አትሪቢዩት የለውም በት ኮንቴንስ ሜታዴታ ኤሌመንት ላይክ ሜታ ምናምን የሚሉትን ነገር ይይዝልናል። ማን ሄድ። ታይትል ደግሞ ስፔሲፋይስ ዘ ታይትል ኦፍ ዘ ዶክመንት ሾውን ኢን ዘ ብሮዘር ታብ ኖ አትሪቢዩት እዚህም ጋር አያስፈልገውም። በት እዚህ ጋር ነው በቃ የማአት እንትን ያለው
ማስገባት የምንችለው ታግ እዚህ ጋር ነው፣ ቦዲ ውስጥ ነው ማለት ነው። ለሰውየው ቪዚብል የሚሆንለት ፓርት፣ ለተመልካቹ ቪዚብል የሚሆንለት ፓርት ላይ ነው የምናስገባው ማለት ነው። እሺ ቦዲ ዲፋይንስ ዶክመንት ቦዲ ኮንተንት ቢጂ ከለር ማለት ነው። ባክግራውንድ ከለሩ ምን አይነት ይሆንልን የሚለውን ከፈለግን ሴስ ባክግራውንድ ከለር ዲፕሊኬት ኢን ዘ ፋቨር ኦፍ ሲኤስኤስ። ይህ ነገር በሲኤስኤስ መስራት እንችላለን፣ ግን በኤችቲኤምኤልም መስራት እንችላለን። ባክግራውንዱን ይሄ ባክግራውንድ ከለር ነበር የቀድመው አንደኛው። ሁለተኛው ደግሞ ባክግራውንድ ጀስት ባክግራውንዱ ምን ይሆን፣ ምን አይነት ኢሜጅ ይሆን። እኛው ከለር ነው፣ ይሄ ኢሜጅ ነው። ኢሜጅ እንዴት አድርገን ማስገባት እንችላለን የሚለውን ቴክስት ቴክስት ከለር ግን ሞር ይሄን ነገር በሲኤስኤስ ብንጠቅመው ይሻላል። ለምን ኮዱን በአንዴ ዲበግ ለማድረግ ችግር ካለ በአንዴ ለመፍታት በሲኤስኤስ ብንጠቅም ይቻላል። ግን በኤችቲኤምኤልም መጠቀም ይቻላል። ሲኤስኤስን ሳናቅ በኤችቲኤምኤል እውቀት ብቻ መስራት እንችለዋለን። ግን ሞር የሚመከረው ሲኤስኤስን ብንጠቅም፣ ምክንያቱም በአንድ ፋይል ስላለ አንድ ችግር ቢገጥም በቀላሉ ለመለየት ያስችላል። ማለት ሲኤስኤስ ማለት ነው። እሺ ኤሊንክ ቪሊንክ ሊንክ ዲፋይንስ ከለር ፎር ዲፈረንት ሊንክ ስቴትስ፣ የተለያዩ ስቴቶችን ማነው የሊንክ ስቴቶችን ለመግለጽ እነዚህን እንጠቀማለን። ኦን ሎድ ኤክስኪዩት ስክሪፕት ዌን ዘ ፔጅ ሎድ፣ ኦን አንሎድ ኤክስኪዩት ስክሪፕት ዌን ዘ ፔጅ ኢዝ ኤክስኪዩት ኦር ክሎዝድ ሲሆን፣ ከዛ ኤች2 ቱ ኤች6 እነዚህ ሄደር ይባላሉ። ታግስ ፎር ዲፈረንት ሌቭል ኦፍ ሄዲንግ፣ የተለያዩ እንትኖችን ሄዲንግ እንትኖችን ለመግለጽ ይጠቅመናል ይሄ ነገር ማለት ነው። ፓራግራፍ እዚህ ጋር ደግሞ እንትኖች አሉ። አይዲ ክላስ ስታይል አላይን። አይዲ ማለት ምንድን ነው? አሳይንስ ዩኒክ አይደንቲፋየር ፎር ሲኤስኤስ ኦር ጃቫስክሪፕት ታርጌቲንግ። አይዲ ከሰጠነው በኋላ ይሄን አይዲ በመያዝ የተለያዩ በሲኤስኤስን በጃቫስክሪፕትን በመጠቀም እንደፈለግነው እንትን አፕዴት የፈለግነውን ነገር ኢንሰርት ምናምን ማድረግ አድርገን ማሳመር እንችላለን። ለዚህ ሄደር ምን ከሰጠነው? አይዲ ከሰጠነው። ክላስ ከሰጠነው ደግሞ አሳይንስ ዋን ኦር ሞር ክላስ ኔም ፎር ስታይሊንግ ስታይል ለማድረግ ደግሞ ክላስ እንሰጣለን። ስታይል ማለት ደግሞ አድረስ ኢንላይን። አሁን እዚህ ጋር ወደ ሲኤስኤስ ኮንሰፕት ሊሄድብኝ ነው። ኢንላይን የሚባል አለ። እንትኑ ሲኤስኤስን ስንሰጥ ማለት ነው። ስታይል ዶት ታይትል ፕሮቫይድ አዲሽናል ኢንፎርሜሽን ወይን ኦቨር ማውዛችን ወይም ክሊክ ስናደርግ የሚሰጠን ሚሴጅ ማለት ነው። ለምሳሌ አንዳንዴ አይታችሁ ከሆነ ገና ክሊክ ሳናደርገው ራሱ የሆነ ስናስቀመጥበት ብቻ ማውዙን የሆነ እንትን የሚያሳየን ነገር አለ። እሱን ነገር እንትን ስፔሲፋይ ለማድረግ እንትን ይጠቅማል። ስታይል አላይን ዲፋይንስ ቴክስት አላይመንት። የቴክስቱ አላይመንት የቱ ጋር ይሆን፣ ሌፍት ራይት ሴንተር ጀስቲፋይ እንትን ለማድረግ ይጠቅማል። ግን ይሄ ነገር እንትን ቨርዥኑ ይገድባል። ይሄን የሚሰራው የቱ ጋር ነው? ኤችቲኤምኤል 5 ላይ ነው የሚሰራው ማለት ነው። ከረንትሊ አቬለብል የሆነው እሱ ነው። ፓራግራፍ ደግሞ ለዚህም እንዳሁኑ አይዲ ያለው ክላስ ስታይል እንደዚህ አይነት አትሪቢዩቶች አሉ ነው። ይሄን ነገር እዩት በደንብ አድርጋችሁ፣ ምክንያቱም ይጠቅመናል በኋላ። እሺ ጋር አንከር ታግ ወይም እንትና ሊንክ የሚባለውን ነገር ለሱ ደግሞ እነዚህ እንትኖች በውስጡ እነዚህ አይነት አትሪቢዩቶች አሉት። ይሄ ነገር እንደ አስፈላጊነቱ መጠቀም እንችላለን ማለት ነው። href ስፔሲፋይ ዘ ዩአርኤል ሊንክ ዘ ፖይንት ቱ። ይሄ ስፔሲፋይ ዩአርኤሉን ስፔሲፋይ የምናደርግበት አትሪቢዩት ነው። ታርጌት የሚባለው ዌር ኦፕን ዘ ሊንክ። ይሄ ደግሞ እንትኑ ኦፕን ስናደርግ ወዴተኛው ፔጅ መሄድ አለበት ብለን ምንጽፍበት ምናስቀምጥበት ምንነግርበት አትሪቢዩት ነው። rel ደግሞ ስፔሲፋይ ዘ ሪሌሽንሺፕ ቢትዊን ዘ ከረንት ኤንድ ሊንክድ ዶክመንት። እነዚህን የምንገልጽበት ነው። ዳውንሎድ ኢንዲኬትስ ዛት ታርጌት ሹድ ቢ ዳውንሎድድ ኢንስቴድ ኦፍ ናቪጌት ቱ። እሺ አሁን እንትኑ እንዳይረዝም እዚህ ጋር ብናቆም የተሻለ ይመስለኛል። ይሄን ነገር ያው እንትኑ ሼር ስላደረጉላችሁ ማየት ትችላላችሁ። እዚህን ካየን እስከዚህ ድረስ ነበር ባለፈው ለማየት ነው የሞከርነው። ስለዚህ ቀላል ነው፣ እዩት እላለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።